ሳንጃው ና ና ና ሲስተሯ ኧረ አንተ ሳፈር በበላ ምን ልትሰራ መጣ? አይ ገና ከመምጣት ምን ያሳድብሻል? እንጃባ እንከፍ ኦፍ እሻውን ብር ስጭ። ደሞ የምን አባ ብር? ተራ አስከባሪ እንጂ ኤንጂኦ መሰልኩ? ደሞ ለምን ፈልገው ነው? ለትምህርት ቤት ነዋ። ኧረ የለኝም። ጥሩ ትምህርት ቤት አልሄድማ። ኧረ ለኔ ስትል እንጦሮጦስ ለምን አገባው? ሄሎ ሚኪ የት ናችሁ? እዛው ጠጅ ቤት መጣው። በቃ እባክህ ክላስም አልገባም። መጣ ና ተመለስ። አንተ ተረገምክ። እሺ ስንት ብር ነው የፈለከው? 50 ብር ማለት 100 ብር። ያንተ መጫወቻ ሆኜ ልቀራ? ቻው። ይኸውልሽ ከአንተ ጋር ካልሄድኩ ብለሽ ተቅለብልበሻል። ብዙ ብትለፈልፊ ግን እዛ ሄደሽ እንዲህ በኩርኩም ነው የምልሽ። እንዴ ምንም አልልም አልኩህ አንዴ። አጨቅጭቀኝ። በጣም አሪፍ። ደግሞ እንደማፈቅራት አታውቅም። እንዲህ እንዳትለፈልፊ። እኔ እንደማፈቅራት ስነግራት አንቺ በጭብጨባን በእልልታ ታዳምቂያለሽ። እንዳያሳስብህ። ስማ እያየችን ነው። እንዳሽቃብጥልህ ከፈልክ ብር ክፈል። የምን አባሽ ብር? የምን አባሽ ክፍያ? ባለፈው ብር ካልሰጠሽኝ ትምህርት ቤት አልሄድም አላልከኝም? እናማ ካልከፈልከኝ አላሽቃብጥም። ምንድነው የሚያጣላችሁ? አሬ ምን መጣላት? አስጠበቅንሻ። አረ ችግር የለውም። የሁለታችሁ ፍቅር ግን ይገርማል። ደስ ስትሉ ምን ታደርጊዋለሽ? ያው እኔም እኮ የቅድሙን ብር ስጠኝ። አልሰጥሽም። በይ ወንድሜ ያፈቅርሻል። እሺ ኬቢ ነው እንጂ ንገረኝ። እቺ የተረገመች እያለች ምን ነገርኩሽ? ጋሼ ደህና አደሩ። 1 2 3 4 ልፊያ ያለሽ ልጅ ይህንን ሰውነት አይደለም በስፖርት በጅብ ብታስበየው ያልቅ። ምን አገባህ ደግሞ? ከስፖርት በኋላ በለዋለሁ ብዬ ያስቀመጥኩትን ቡዝ ነው የበላው። እንተ ያመሃላ። እሺ አሁን ግዛው። ኧረ እባክሽ ልግዛው? ይሄን ተበላሽቶ ሊጣል ያለ ሙዝ ግዛው ትኛለሽ እንዴ? ደፋር ጭራሽ። እሺ አሃ ኬቢ እንዴ አንተ ማሪያ ክፈቹ። ከወጣው ግን እገልሻለሁ። ክፈቹ። አልከፍትም። አንቺ ጠጣሹ። ወይኔ ልውጣ ብቻ አሳይሻለሁ። እንዴት ይጥማል ግን እንደምታስበው ትኩስ አይደለም። ሊረጋ ያለ ነው። ለዚህ መቼስ እንደማታስከፍለኝ እርግጠኛ ነኝ። እንዲከፍትልህ ትፈልጋለህ? አዎ ክፈቹ። ስለዚህ እንደለበስኳቸው አይነት ቱቶች እሱ ጋር አሉ። አቀብለኝ ወንድሜ። ክላስ እየገባች ነው? አዎ ወንድሜ። ማዘሯስ ቁርስ በላች? በእናትሽ አዎ ትንሽ ትንሽ በልታለች። መድኃኒቷንም ሰጥቻት ነው የወጣሁት። አንቺ ትምህርትሽ ላይ ብቻ ትኩረት አድርጊ እሺ። እኔ ያሳክማታለሁ። አንተስ ብትሆን ከየት ታመጣለህ ወንድሜ? ችግር የለውም እርሱን ለኔ ተይው። አሁን ክላስ ግቢ፣ ረፍዶብሻል። እሺ ቻው ወንድሜ። ወይኔ ወንድሜ መጣ። ማን ነው እሱ? ጓደኛዬ ነው። እኔ እኮ ከጓደኛሽ ጋር ጊዜ አታሳልፊ ማለት አይደለም። እናታችን ምን አይነት ሁኔታ ውስጥ እንዳለች ታውቂያለሽ አይደል? አዎ ለዛ ነው መቆጣሽ። አስተዋውቂኛ ጓደኛሽ። ዝም ብለን ፕራንክ እናድርገው። ኖርማል ነው። እሺ እንዴ ቢደነግጥስ? ማ ወንድሜ ድንጋይ ነገር እኮ ነው።
ስነ ስርዓት። ምንም ቢሆን እኮ ፍቅረኛዬ ነው። ኧረ እባክሽ ለኔም ቢሆን እኮ ወንድሜ ነው። አሁን በደውይለት። ስማ እግዚአብሔርን አልሰማም። ከተስማማ በኋላ ላሽ ብትለኝ አልሰማም። እባክህ ችግር የለውም ለቃሌ ታማኝ። ሄሎ ኬቢ፣ ሰፈር ስመጣ እኮ ማርያም ወጣ አገኘዋል። ምን ሆነች? እኔ እንጃ፣ ግን ከቻልክ ቶሎ ና። መጣሁ። ወይኔ እህቴ ወድቃለች። በእናትህ ተመልሼ እመጣለሁ። እሺ ምን ነው? ምን ሆነች ነው? ናፍቀኸኝ ነው። ምን ያማችኋል እንዴ? እኔም ማውቀው ነገር የለም። እሷ ናት ፕራንክ እናድርገው ያለች። እሷ ብትጃጃል አንቺ ከሷ እኮ ትጃጃያለሽ እንዴ? ስታስጠሉ። የታባ እንዳቃጠልከኝ ገና አቃጥልሃለሁ። እስቲ ኪቢ በማርያም አትጃጃል። ቸኩያለሁ። ስልክ ይስጠኝ። መጀመሪያ የታባሽ ልትሄጂ እንደሆነ ንገሪ። ምን አገባ ዶማ? አሁን ስልክ ይስጠኝ። እሺ ቀጠሮሽ ከማን ጋር ነው? አይገባም እንዴ? ምን አገባ? የመጀመሪያው ቴክስት ማርዬ ነገ እንገናኝ ይመችሻል? ምን? አንቺስ ምን አልሽው? ያ የተረገመ ወንድሜ ከሌለ ይመቸኛል እንገናኛለን። አንተ የተረገምክ ስልኬን ከፍተው ነበር። ሊበላ ዛሬ ቀጠርሽው አቤል ፌክ አካውንት ነው የኔ ነው። ይኸው ስልክሽን። አንተ የተረገምክ መቼ ማለፈልም። እሺ ዶማ ሊበላ የታባሽ አንተ ሳንጀው ናቁቡን ሰድልኝ በእናትህ። ሲስተሯ ሂድ እስኪ አትቀፈኝ። ሳቅፍሽ መከራ ስሰድብሽ መከራ እንዲሁ ምን ይሻልሻል? ምን አገባ ዶማ? እኔ ማጻባ ያለሽ መስሎኝ ልጋብዝሽ ነበር። ተይው በቃ ቻው። ወይ ወንድሜ ለጨዋታው ድምቀት ነው እንጂ እንዴት እንደምወድ የወቅ አደል። ለዚህ ሲሆንማ ሚስኪን እኮ ነው የምትሆኚ። አሁን ትጋብዘኛለህ አትጋብዘኝ? አሁን ያበደ ምሳ ጋብዝሻለሁ። ቤት ስትገቢ ግን ልብስ ታጥቢልኛለሽ። ቀልደኛ። ምሳውን ቀቅለህ ብላውሽ በብሬ ይበላለሁ። ቻው። ወይኔ የተረገመ ልጅ። አንተ ኬቢ አራምጣው የቁብር ነው። ቤት እንገናኝ። አትጨረር። አረ ሁለት ጥቁር በማርያም ይነዛ ጸጉር መሰለህ አጥቼ እኮ ነው በእናትህ። አረ እኔ ራሱ ወፍ የሌለ ጠሩብኛል። ወንድምሽን አትጠይቂው። ኬቢ ሻፒስ ነው። አይ ፊት ማይችለው ነገር የለም። በቃ ከምትቀቢው አትበዩ። በዛም ወዛም ይሆንልሽ ነበር የአመዳም ፊት። ወሬ ማን ጠራ? ፍንዳታ ዱርዬ አያፈቅርም ያለው ሰው ማን ነው? ሄሎ ዱርዬ እንዴ አንቺ ያመሻል እንዴ? ስልክ እያወራሁ እኮ ነው። ታዲያ እኔ ምን አገባኝ? ገብታ አውራታ። የኔ ቆንጆ በኋላ እንገናኛለን። ደህና ዋይልኝ ማርዬ ውዷ። ምን አስበህ ነው እንዴ? እህት ያለሽ እንዴ? ፍቅሬ መግለጽ የለብኝም? ስለዚህማ ካልሲኝ ጠቢልኝ። መቼም አላጥብልህም። እሺ አረ በእናትሽ ቺኮን እኮ ቀጥሬያታለሁ። እሺ እኔ ፀጉርሽን አሰራሻለሁ። አረ ታሰራኛለህ? ለነገሩ ባለፈው አሰራሻለሁ ብለኝ መች አሰራኝ? አሰራሻለሁ አልኩሽ አይደለም እንዴ? በቃ የራስሽን ትተሽ እኔን ጠቢልኝ እንዲደርቅልኝ። እሺ መጀመሪያ ግን ብሩ ኡፍ እሰጥሻለሁ። እቺ ይድብሽ እጅ በእጅ ግን እሰራልሻለሁ። ያገናኘናል። እሺ አሁን ልቀቀኝ። ጭራሽ አላጥብልህም። እሺ እርድና ሲለካ በሙዝላ ነው ለካ ይላል። ቡና አጥጣ። አረ ስራ ረፍዶብኛል ማርዬ። በቃ እሺ ወርቂ ፒሳይ ማርዬ ቡናውን ደቀቅ አድርጊው ፍሬ እንዳይኖረው። እሺ ማዘሯ ማዘሯ እንዴት ነሽ? ፈረደብን ደግሞ ይሄ የደፈረሰ ቡናሽ ልታጠጭን ነው። ካልፈለክ እኮ አለመጠጣት ትችላለህ። ማን አስገደደ? ምርጫ ጥቼ ነው እንጂ አንቺን ቡና ማን ቡና ብሎ ይጠጣዋል? ማዘሯን ፈርዶባታል ነው። እስቲ ጭቅጭቁን ተውና የማይናገረውን ብላ። ይሄ ይሻለኛል። ይኸው ማዘሯ ይኸው ቀሰቲ
አንቺ እማዬ አየሻታ በጨው ስትሰጠኝ እሰይ አንቺ ተንኮለኛ በሌላ ቡና ቅጅ እኔ ደግሞ እንጀራ ያልጋገር ማራ ውሃ ሞልቷል። እሺ ሂድና አምጣው። ምን አገባኝ ነው ሂጂና ራስሽ አምጪ ነው ድሮም አንተን ሰው ነብዬ መጠየቅ አንተም ቢያልከኛ ባክሽ መጣው አንዴ ተይው በቃ እኔ አስገባዋለሁ። አልፈልግም። ኡፍ እህቴ እስኪ አትድረቂ። ያለሽበትን ሁኔታ ስላወቅኩ ነው። ግቢና ልብስሽን ቀይሪ። አሁን ያስገባዋለሁ። በቃ ሂጂ ግቢ።